አታጎርሱኝም? አብቹ አብቹ ያው ናንተም ዩኒቨርሲቲ ብራ አልበላ ዛሬ እዚህ ጎዳና ላይ ካሉ ሰዎች ጋር ምሳ አብረን ልንበላ ነው። እንግዲህ ድራፍት ላይ የምንጨርሰው ብር እስቲ በትንሿ እስቲ ወይ ፋሚሊ ደህና ናችሁ? ጋሽ እንዴት ናችሁ? የሚበላ ነገር እናንተ ጋር አለ አለ የሚበላ አለ? እስቲ እሺ ሪቦኝ እኮ እናንተ ጋር የመጣሁት የት አለ? እስቲ የሚበላ ነገር በላ ስጠኝ። እሺ ስጠኝ። አንተ ውሃን ያዝከው? እሱ ዳቦ ይዘዋል። አንተ ውሃ ይዘሃል። በቃ ደስ ይላል። የሚበላ አለ? እስቲ ተኛ። ሪቦኝ እኮ ነው አንተ ጋር ሪቦኝ እኮ ነው የመጣሁት። እሺ በቃ አመሰግናለሁ። እንግዲህ እኔ ከእናንተ ጋር ደግሞ ቤት ያዘጋጀ ነው ምሳ አለና አብረን እንበላለን። ይሄ ተባረኩን አንተ ጋር ይሁን። እሺ 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 ፍቅር ስተጀ አባ ተነስ ምሳ ልንበላ ነው። እሺ እዚህ ተቀምጠን ታጠብ እዚህ ነው ተቀመጥ። እናት ወደዚህ ተጠጋ ወደዚህ መሀል ውስጥ ግባ። አባ ወደዚህ ግባ። አይደለም አይደለም፣ እዚህ መሀል ነው። ወደዚህ አይደለም፣ ሰብሰብ ብላችሁ ማለት ነው። እሺ ነው። ይደርሳል። እሱም እየበላ ነው። ብላ ያኛው ስለብቻው ቀረው።
እያመመኝ ነው አለ። አታጎርሱኝም? አብዱት ያው ናንተም ዩኒቨርሲቲ አንድ ቤተሰብ እንዲህ መንገድ ላይ ላሉ ሰዎች ምግብ ካመጣችሁ እንድጥላችሁ አትሄዱ። እሺ አትሄዱ። ከነሱ ጋር ብሉ፣ ቀረብ ብላችሁ ማለት ነው። አና አይታታል አይታል Bera. Albera. Eu? Belum bak. Belum. Bakar. Ada terbenu mbak. Belum. ብሉ እንግዲህ እናንተ ጋር ሰው ከመጣ እንደ ለብቻችሁ የሚሰጠው ነገር ጠልተን ነው። እንግዲህ በትብብር ስትበሉ ነው የሚያምረው። መበያዝ እናቴ እርዱ ቪዲዮ ውስጥ የገባሽ ነው ግን አባደኔው አቢት ታገኝ ደኔው እንጀራ ከዛ ውሰዷ ደረቅ እናንተ ጋር ለምሳሌ እንጀራ ደረቅ ከዛ ውሰድ ሁሌ እንዲህ ነው በትብብር የሚበሉት ሁሌ እንዲህ ሳልፍ ጠላ ምናምን ሲጠጡ አያለሁ ተባብራችሁ ማለት ነው ማን ይባላል የኔ አብርሃም እኔ ትግስት ነው ይባላል እሺ ማይበራው በጣም ወዳለው በተመጣ ዲነት ቆደኛለኝ ማይበራው በጣም ወዳለው ኦኬ አተራ ገርማለው አንገ ይወጣ ማን አልታጠበም? እኮ ችግር የለም። እሺ
አባባ ታጥበዋለሁ ወይ እሺ አባባ ነው ወዳለሁ ተመት ወዳለሁ ሽሩቤ የኔ ልጅ ኢደግ ትላንት ጠዋት እዛ ጠርተኛል አዎ ሽሩቤ ብለህ ማለት ሽሩቤ ተናይ ሽሩቤ አይ ችግር የለም አባባ ወዳለሁ ተናይሮ ሚካ አይዋ ሰናብን ሰቻለኝ አላማችሁ በጣም ደስ ይላል። እኔ በጣም እኔ በውስጤ የምሰማስ ይመጣልኝ። እኔ በጣም እውነቴን ነው የማወራው። እኔ ስታይ አይምሮ በሽተኛ አይደለም። ሰው ምን ላይ ሰው አጥቼ ነው እንጂ ሰው ነኝ። እናንተ ምን ላይ ሰው እናንተ አጥቼ ነው። እናንተ ድንጋይ ውስጥ ከዚህ ስብራ እናንተ የኔን የሚደግፍ እናንተ ካለ እግዚአብሔር ከዚህ ቦታ እንዳነሳል እግዚአብሔር እናንተ ይከተል። እኛ ከእናንተ ጋር ቃል የምንገባው ነገር ቢኖር የእናንተን ቪዲዮ ይሄን ቪዲዮ አይቶ እናንተ የሚያግዝ ሰው ካገኘን ሁሌ ከእናንተ ጋር መተን የሚሳ የራት ግብዣ ከእናንተ ጋር እንደምናሳልፍ ቃል ከእናንተ ጋር ገባለሁ እና ይሄ ቪዲዮ የሚታዩ ሰዎች እባካችሁ ዩቲዩብ ላይ ነው የሚጭነው የዩቲዩብ ቻናልን ሰብስክራይብ እያደረጋችሁ ምናልባት እናንተ እኛን ማገዝ ካልቻላችሁ በእናንተ ምክንያት ዩቲዩብ ላይ ሜክ በሚናረጋው ገንዘብ እነዚህ ሰዎች ጋር ጊዜ ልናሳልፍ እንፈልጋለን። እንወዳችኋለን። ሰላም ቤተሰብ፣ እኔና ጓደኛዬ አንድ ጓደኛ ደግሞ አለ ከሱ ጋር ተባብረን ለድራፍት እሁድ ዕለት የምናወጣው ገንዘብ አቆመን ከነዚህ ሰዎች ጋር ሚሳ ዛሬ በላን። እናንተ ምን ታረጋላችሁ? እሁድ ዕለት እናንተ ከማን ጋር ነው ጊዜያችሁን የምታሳልፉት? ከኛ ጋር ይሄ ትብብር ለማስቀጠል ያው ብዙም አይደለም የተካበደ ነገር አይደለም ብዙ አይደለም ትንሽ ነገር ነው። ለድራፍት የሆነ ነገር ከምናወጣው ቆርጠን ነው እና ከኔ ጋር ለተባበሩት ሁለት ጓደኞቼን እጅግ አድርጌ አመሰግናለሁ። ተባረኩ። እናንተስ ከኛ ጋር መቀጠል ትፈልጋላችሁ ወይስ? ሀሳባችሁን ኮሜንት አድርጉ። እህቶቼን እጅግ አድርጌ አመሰግናለሁ። እግዚአብሔር አምላክ ይባርካችሁ። ለእናንተ ማቅረብ ፈልጋለሁ እና ይሄ ቪዲዮ የሚታዩ ሰዎች ላይክ፣ ሼር፣ ፎሎ፣ ሰብስክራይብ ማድረግ እንዳትረሱ።